የመናፍቅ መንፈስ ሲገባ እንዲህ ነው የሚያጠራጥረው። እመቤታችንን በውስጥ በኩል እንዳትናገር፣ እንዳታወራ፣ ትክክለኛውን መንገድ እንዳታሳየው፣ ኢቭን የኢየሱስ ክርስቶስን ማንነት በደንብ አድርጋ እንዳትገልጽለት ሁሉ እየዘጋት ነው ያለው። እናትየዋን መዝጋት ማለት እኮ ጌታን እኮ መዝጋት ማለት ነው። ድንግል ማርያምን እኮ እናት አድርጎ አለመውሰድ ማለት እኮ ጌታን አባት አድርጎ አለመውሰድ ማለት። ምክንያቱም ያለ እናቱ ልጁ አልተገኘም። አምላክ ነች አላልን፣ ፈጣሪ ነች አላልን፣ ኦልማይቲ ሁሉም ቦታ የምትገኝ ነች አላልን። ግን በጸጋ ሰጥቷታል። ሁሉም ቦታ ማንኛውም ሰው ቢያለቅስ በሚጠብቁን መላእክቶች አማካይነት በተሰጣት ጸጋ አማካይነት ትሰማለች። ፍጡር ናት ግን ተሰጥቷታል ስጦታ። እንግዲህ ለእግዚአብሔር የሚሳነው ነገር የለም ብላ ራሷ የተቀበለችው የተናገረችው ትውልድ ሁሉ ብፅዕት ይሉኛል እንዴት አወቀች? ይሄ ሁሉ ነገር መጠናት መታወቅ አለበትና እመቤታችን እንዳታናግረን፣ እንዳታዋራን፣ መላእክቶች እንዳያግዙን ኢየሱስ ክርስቶስ ወደኛ እነዚህን ቅዱሳን ልኮ እንዳይረዳን እኛንን የዘጋ ነው፣ ራሳችን የዘጋ ነው እንጂ ክርስቶስ የሚናገርበት መንገድ ብዙ መንገድ አለው። ከፈለገ በአህያ በበለዓም አህያ ያናገራል፣ ከፈለገ በቢታንያ ድንጋዮችን ያናገራል፣ ሕፃናትን ያናገራል፣ ከፈለገ ደግሞ ልክ እንደዚሁ በብዙ መንገድ ያናገራል። ክርስቶስ በለሷን እኮ አናግሯታል እኮ፣ ማዕበልን አናግሯል፣ ግዑዛን ፍጥረታትን አናግሯል። እንኳን ቅዱስ ሚካኤል ቅዱስ ገብርኤልን ሂዱ እርዷቸው ብሎ ማዘዝ በጣም በጣም ቀላሉን ነገር ቀርቶ ማዕበል ጆሮ የለው። እንግዲህ ማዕበል ስነ ፍጥረት ጆሮ የላቸውም። ግን እግዚአብሔርና ኢየሱስ ክርስቶስና ፍጥረታት በሚግባቡበት በራሳቸው እግዚአብሔር ራሱ ስለፈጠራቸው በሚግባባበት ቋንቋ ይግባባቸዋል፣ ይሰማቸዋልና ያንን እንኳን እየሰማ ግን ምን ይላል ራእየ ዮሐንስ ምዕራፍ 1 ላይ እግዚአብሔር ኢየሱስ መልአኩን ልኮ ሂድና ተናገር አለኝ ነው የሚለው። ይሄን ነገር ተናገር፣ ይሄን ነገር እንደዚህ አርጋ አለኝ ነው የሚለው። ራሱ ማድረግ እየቻለ ማለት ነው። ራሱ ሁሉ ቦታ ኦልማይቲ ጋር ሆኖ ሁሉም ቦታ መገኘት የሚችል ሆኖ ግን መልአክ ይልካል። ለምን ሲባል የእነሱ ድርሻ ያ ነው፣ ክብሩ ነው። የእነሱ መላክ እኮ ለሱ ክብሩ ነው። ምክንያቱም የእሱ እንደራሴ ሆኖ ነው እየመጡ የሚያከናውኑት። አንድ የዲኤችኤል ሞተረኛ ደብዳቤ በየቦታው በሚያደርስበት ሰዓት የድርጅቱን ዓላማ ነው የሚያከናውን። እያመጣ ደብዳቤውን ይሄው ይሄ ምትወላል ይሄ ፖስት የሚባሉ ፖስትማን የሚባሉ አሉ። ያንን ፖስታ ከማን የሚቀበል? ከመስሪያ ቤቱ ከፖስታ ቤት ይቀበላሉ፣ ያደርሳሉ። የማንን ጉዳይ ነው የሚያስፈጽሙት? የድርጅቱን። ፖስታውን ቀደው ቢያዩት ቢሰርቁትም ቢሉት ያንን ድርጅት እምነት አጎደሉ ማለት ነው። የማይፈቀድላቸው ሕግ ውስጥ ገቡ። ስለዚህ የድርጅቱ ምንድናቸው? ተላላኪ ብቻ እንደራሴዎች ናቸው። ድርጅቱን የላከኝ ብሎ መታወቂያ አድርጎ ነው መጥቶ የሚያስረክበን። መላእክቶች እንደዛ ናቸው፣ ፖስተኞች ናቸው። ከእግዚአብሔር ተልከው መጥተው የሚያስረክቡን። እንዲያውም ከፖስተኛ የበለጠ እነሱ የተላኩበትን ሚስጥሩን ሁሉ ያውቁታል። ሂዱና አድርጉ፣ ኢቭን አድርጉ ሳይባሉ ራሱ አድርገው ያ ዘካርያስን አንደበት ሁሉ ዘግቶ ሄዷል ገብርኤል አይደለም እንዴ? ሂድ አብስረው ተብሎ አንደበቱን ግን ዘግቶ ነው ሄደው። ግን እግዚአብሔር ሂድና አንደበቱን ዝጋ አላለውም። ስለዚህ መላእክቶች የእግዚአብሔር እንደራሴዎች ናቸው። ብንማጸናቸው ብንለምናቸው ኢቭን የበለጠ መጽሐፍ እንድናነብ መጽሐፍ ቅዱስ እንዲገባን አይምሯችን እንዲከፈት እንድንድን ያረጉናል፣ ይረዱናል እንጂ ሌላ ነገር አያረጉንም። ምናልባት የዋሃን ምዕመናን ከሚናገሩት አንጻር ተነስቶ ኦርቶዶክስ መለካት ሞኝነት ነው። ገብርኤል አባቴ ሲሉ ገብርኤል ጠባቄ ሲሉ አምላኬ ወይም ፈጣሪ ብለው ከሆነ የዋሃን ናቸው። ትምህርት ያስፈልጋቸዋል። ትምህርት ስላልተሰጠ ነው። ግን ትምህርቱ እንደዛ አይልም። ስለዚህ እኛ ኦርቶዶክሳውያን ትክክለኛ የሆነ ቦታ ላይ ተቀምጠናል። ግን በኃጢአታችን ብዛት ምክንያት እውነተኛ የሆነውን እምነት ስላላወቀን እምነታችንን ከርተን እየሄድን እያስቸገርን ነው። ስለዚህ እውነተኛ የሆነውን እምነት አውቀን ትምህርቱን ተረድተን ጸንተን መገኘት ያላችሁትም ደግሞ ብትመጡ ነጮች ያቀበሉንን በሙሉ በተለይ ሰይጣን ማህበርተኞች ያቀበሉንን በሙሉ ዝም ብሎ መቀበል፣ እነሱ አሰልጥነው የሚልኳቸውን ዝም ብሎ መቀበል፣ ዝም ብሎ ያገኙት ቦታ አዳራሽ እየሄዱ ብሎ በዳንኪራ መዝለል አይደለም። ሁልጊዜ መስዋዕት የማይወገድባት ወይም ደግሞ የማይጠፋባት የምስጋና መስዋዕት በሰዓታቱ በኪዳኑ በቅዳሴው በምስጋናው በመዝሙሩ በሁሉ ነገር የምስጋና እሳት የሚንበለበልባት በኦሪት ጊዜ የነበረው የሚታየው ማቴሪያሉ እሳት እዚህ ጋር ደግሞ በምስጋና ተቀይሯል በአዲስ ኪዳን በዓመተ ምሕረት። ስለዚህ ቤተክርስቲያንን ንጹህ አገልጋይ ኖረው ወይም ንጹሃን አባቶች ኖረው የሚታደጓት አባቶች ኖረው ብዙ ምዕመናን ቢመጡ ደስ ይለናል። ሁሉም ሰነፍ ሆኖብን እንጂ ሃይማኖታችን ንጽሕት ቅድስት ናት። ስለዚህ ወደ ኋላም ወደ ፊትም ወደ ግራም ወደ ቀኝም ሳንል
እውነተኛውን ነገር እየመረመሩ መቃወም የሚገባን እየተቃወምን እውነተኛውን ነገር ይዘን ግን ወደ ህይወት መንገድ መሄድ የምንችለው ተዋህዶ ላይ ስንሆን ነው። ሰላም ሁኑ። የመጣው ተሳሚት ነው ስሮጥ የመጣሁት ተሳሚት አሁን ገና ደረስኩ። እንዴት ሮጠ መጣ? አስነሳኝ እያበረረ መጣኝ። ማን ያመጣ? ፈጣሪው ነው ፈጣሪው። ና ጠጋ ጠጋ በል በስላሴ። እሺ ማን ያለው? ሳጥናኤል ሳጥናኤል ሳጥናኤል። ና እስኪ ጠጋ። የት ነው ያስከው? እናቱ ነች። እናቱ በምግብ ሰጣቸው። እብድ ነበር እንዲድንላት እብድ ነበር እንዲድንላት ነው። እሷ ማዳኗ ነው። አይ ማዳኗ ነበር። ያኔ ሳጥናኤሉ ገባው በጠንቋይ ገባው። በጠንቋይ ተሰበነ ገባ። በጠንቋይ ስንት ዓመት አበደ ልጅ? 12 ዓመት እብድ ነው። 2 ዓመት እብድ ነበር። እዚያ ቆሻሻ ግርማ ጋር ሄዳ ነው። ታዲያ ትሳደባለህ? ስራ አልወደውም። እንዴት ልትወዳቸው ትችላለህ? አልወደውም። ጠጋ ወደዚህ። እሺ 2 ዓመት አሳበደ። ምንድን ነበር ስታደርግ የነበረው? አሳበርኩት። ሌሊት ሁሉ እያዞርኩት ነበር። ከዚያ እናቱ ዳንልኝ ብላ ጠንቋይ መንዝ ሄዳ 500 ብር ከፍላ የዛሬ 15 ዓመት እኔ ተላከው። እኔ ገባሁ። እኔ ሳጥናኤል ላድነው። አይ ሳያው መጥፎ ልጅ ነው፣ መግደል ነው። ስትገባ አልተስማማም ልጁ? አይስማማም። ሳያውቅ ነው። በስውር ነው የሰጠችው በምግብ። ደብተራ ጋር አልሄድም ብሞት ይሻለኛል አለ። በነገራችን ላይ ጠንቋይ ቤት፣ ደብተራ ቤት ለመፍትሄ የሚሄዱ ሰዎች እንኳን መፍትሄ ሊያገኙ ብሶባቸው ነው የሚመለሱት። አንዳንዱ የራሱን እድል ለማስጠየቅ ደብተራ ቤት ሄድና አውደ ነገስት ያስገልጣል። አሁን እዚህ ውስጥ እኮ ትኖራላችሁ። አዋቂ ቤት ሄዳችሁ እድላችሁን የጠየቃችኋላችሁ። እናንተ ማለት የሄዳችሁ ቀን እንኳን እድላችሁን ልታውቁ ያለውንም የተወሰደባችሁ ሰዎች ናችሁ። ምን መሰላችሁ የሚያደርገው? አውደ ነገስቱን ይገልጣል፣ እድላችሁን ያያል፣ ለእናንተ ይሄ ነው ብሎ ይነግራችኋል። የተሻለ ጥሩ እድል ካላችሁ እዛው ገልበጥ አድርጎ ትራንስፈር ያደርጋል፣ እድላችሁን ይወስድባችኋል። ጠንቋይ ቤት ልትጠይቁ ትሄዳላችሁ፣ ሌላ መንፈስ ጨምራችሁ ትመጣላችሁ። ሰው እግዚአብሔር ቤት ብቻ ሲመጣ ነው መንፈስ ቅዱስ አድሮበት ጸጋ በረከት አግኝቶ የሚመለሰው። አንድ ሰው ወፍጮ ቤት ቢገባ ምን ሆኖ ነው የሚወጣው? ዱቄት በዱቄት ነው አይደል የሚሆነው? ጠንቋይ ቤት ብትሄድ እሱ ላይ ያደረው መንፈስ አንተ ላይ ይሰፍራል። ደብተራ ቤት ብትሄድ እሱ የተዋረሰው መንፈስ አንተ ትዋረሳለህ። ሌላ ምንም አታተርፍም። አሁን እናት ልጄ ድናል አለች፣ መንዝ ድረስ ደብተራ ቤት ወሰደችው። እንኳን ሊድን ሳጥናኤልን ተሸክሞ መጣ። እሺ 2 ዓመት ለምንድን ነው ያሳበዳችሁት? ጓደኛውን ያሳበዱ ጓደኛው የቅርብ ጓደኛው። ከዚያን የተላከው ገባው። እነዚያ መተተኞቹን ለቀው ሄዱ። እኔ ብቻዬን ቁጭ አልኩ። ከዚያም በኋላ ደብተራ ይሄን ሰውዬ ሳጥናኤል ምን አረከው? እስኪ እኔ ምንም አላረገው። ሌላ ደብተራ በላው ላይ ሌላ እልፍ ሟርተኛ በላው ላይ እንዲገሉት አደረገው። እኔ እንዳልወጣ ቁጭ ብዬ ውስጥ አንተ ቁጭ ብለህ ትስባለህ። ስስብ የእናቱም ዛር አለ። ሁለታችን አብረን ሆነን ዛሩ ማን ያለ? እስኪ ና የእናት ዛር ሄዷል። እሺ ዛርቃኔ ሄዶ እሺ አበረረችለት። እኔ ብቻ ቀረሁን። ሁሉም ለቀቁ። እሺ ሚስቱንም አባረርን። በቀደምነት አባረርከው በዘበሰበን ሚስቱን አባራል ከቤት ሄዳለች። አንተን ያባረርከው? አሁን ደብተራ እየሳበው ክፉ ሰው ነው እያልኩ በክፉዎች ላይ እያደርኩ። ስንት ዓመት ነው አብሮ የኖሩት? 15 ዓመት ተዋጋሁት። 15 ዓመት ከሚስቱ ጋር ስንት ዓመት ኖረ? 4 ዓመት። የ4 ዓመት ሚስት አባረር ወልዶ ደብረ ሊባኖስ ወስዶ ክርስትና ያስነሳ። የተክልየን ያለው ልጁን ተቀጠልኩ። በስለት ነው የወለደው። እሺ ና ተንበርከክ። ጠጋ ተንበርከክ። በልጥራ በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ሳጥናኤል ለቅቄአለሁ። በስላሴ ስም ወይኔ በስላሴ ስም ጀግና ነች እኮ። ጀግንነት የለ እዚህ ጀግና ኪዳነ ምሕረት ነች። በስላሴ ስም ለዘላለም በሲኦል ታስሬአለሁ። ልሂድ በቃ ልሂድ እና ምን ልታረግ መጣ? ሳላስገድለው የለም በስላሴ ስም ለዘላለም በሲኦል ታስሬአለሁ። የዘጋሁትን እድሎቹን በኪዳነ ምሕረት ስም ከፍቻለሁ። በል 7 የጮና ተለበል
5 በላይ መጨረሻ ገንዝና ሄድ። ቅዱስ ሚካኤል በስላሴ ስም ሲኦል ያወርድ። መብራንን አመስግኑለት። የቆጡን ላወርድ ብላ የምኗን ጣለች? የብብቷን። ልጄን አድናለሁ ብላ አሳበደች፣ ሌላ አስጨመረች። እና እስኪ እንደው እግዚአብሔር ይባርክህ መብራን። ደህና ነህ? ደህና ነኝ። እንዴት መጣ ዛሬ? ወደውታለሁ አባቴ፣ ወደውታለሁ። እሺ ለ2 ዓመት አብደ ነበር? አዎ ሚስቴን አገባት ጓደኛዬ በመስተፋቅር ወስዶ። ያንተ ጓደኛ ሚስትን? አዎ እቤት የተከራይቶ የሚኖር ልጅ። እሺ ወዳትን ሚስት ወሰደብኝ። ከዚያ መምህር ግርማ ጋዳም ድጋሜ ደግሞ አግብቼ ነው አሁን የሆኗ ደግሞ ትታኝ ሄደችው። ሁለተኛ አገባ፣ እሷም ሄደች? እሷ ሄደችው። ይሄ አሁን ጓደኛ ነው ቀማኛ ነው? ቀማኛ ማለት ነው። አንዳንዶቻችሁ ጓደኛ ትላላችሁ፣ ጓደኛ አይደለም ያላችሁ፣ ቀማኛ ነው። እድላችሁን ይቀማል፣ ህይወታችሁን ይቀማል፣ ተስፋችሁን ይቀማል፣ አእምሯችሁን ይቀማል፣ ስራችሁን ይቀማል፣ ትዳራችሁን ይቀማል። አይ ጓደኛ ቀማኛ ነው። ሚስትን ቀማ። ሞዶ ጓደኛዬ ነበር፣ ምርጥ ጓደኛ መብራን ሰጠሽኝ እያልኳት ሳመሰግን ከዚያ ሚስቱን ፈታና ተኔ ቤት ለቆ ሄደ ልጁ። እሱ በሄደ በ3ኛው ቀን ጠፋች ባለቤቴ። በፈልግ ባስፈልግ ስልኳን አጥፍታለኝ ጠፋች። ንስሐ ገብቼ መብራን አውጪኝ ያለችበትን አሳየኝ ስል በ17ኛው ቀን ጸበል ለፈለፈ መንፈሱ። ሚስቱን የወሰድናት እኛ ነን አለ። ከዚያ እኔ የምለውን አላቅም ነበር፣ ወንድሜ ተከተለኝ ነበር። ከዚያ ደወልኩለት ለልጁ። እናት እኮ ብትገባ አታመልጠኝም፣ መቅደስን አገናኘኝ አልኩት። እንደው እምላለሁ ተሾመን አላረኩትም አለ። ከዚያ ወንድሟ ደወለልኝ። ለካ ወዲያው ጥፊ ብሏታል ሚስጥሩ ሲጋለጥበት። ወንድሟ ደወለልኝ፣ መቅደስ መጣለች እንዳታስባ ይዞ ተሾም አለኝ። ይዘህልኝ አልኩት። ይዟት መጣ። ማርያም ቤተክርስቲያን ወስጄ እውነቱን ነገር ስላት 17ቱንም ቀን ከሱ ጋር ነበርኩኝ። በጥቁርና በቀይ እስክሪብቶ በቁመቱ የተጻፈ አሳየኝ። ተከትየው ሄድኩልኝ። ከዚያ ጸልይ ስለኝ በጥቁር በቀይ የተጻፈ አሳያት። ይሄ ምንድነው? መስተፋቅር መተት ነው። ተከትላ ሄደች። እናንተ ገና እኮ አልነቃችሁ፣ ገና እኮ አላወቃችሁም። የዚህን የመናፍስቱን የደፍተራዎቹን የመተቱን ጉድ ገና እኮ ያልነቃ ሚሊዮን ህዝብ አለ። ሲበላ እድሉን ሲነጠቅ ህይወቱን ሲያጣ ሲያዝ ሲታሰር ይመጣል። በነገራችን ላይ እኛ እኮ ስለ መተት የምናስተምረው ስለ አጋንንት የማስተማር ሱስ ኑሮብን አይደለም። የተያዙት እንዲፈቱ፣ ያልተያዙት ደግሞ እንዳይያዙ ነው። ቅድመ ጥንቃቄ ነው። እንዲህ አይነት ነገር አለ፣ ተጠንቀቁ ወቁ ነው። ለሁለት እኮ ጥቅም ነው። ሰው ቀድሞ እንዳይጠቃ ነው። ከተጠቃ ደግሞ መጥቶ እንዲፈታ ነው። አሳያት፣ ይዟት ሄደ። ምን ይባላል? ጉድ ነው ብንሰማው። መብራን ካንተ ጋር ትሁን። ኪዳነ ምሕረት የመጨረሻ ታርግልህ በሉት። አይዞህ።